እስኪ ዓለምን ያስገረመውን አንድ ቪዲዮ ልጋብዛችሁ። አላሁ መዐክ አላሁ መዐክ ፈላ ተሕዘን ሽዓሩከ ላ አላህ መዐና ኢዛ ካነ አላህ መዐክ ሐታ ለው ካነት አዱንያ ኩለሃ ضدك ኢዛ ካነ አላህ መዐክ ፈማዛ ፈቀድት ወኢን ፈቀድተ አላህ ፈማዛ ወጀድት። አላህ አዋቂ የሆነ ጌታ ነው። እስኪ አንድን ጥያቄ ልጠይቃችሁ። ያኔ ተኝታችሁ ራሳችሁን በማታውቁበት ሰዓት ማን ነበር የሚጠብቃችሁ? እስቲ ኮመንት ላይ ንገሩ። አላህ ሱብሓነሁ ወተዓላ በሱረቱል ዩኑስ ላይ እንደዚህ ይላል፣ አላህ በጉዳት ቢነካህ ከሱ ሌላ የሚያሽር የለም። ለእናንተ መልካምን ነገር ቢሻም ከችሮታው ማንም ይከለክለው የለም። አላህ ሱብሓነሁ ወተዓላ የሆነ ነገር ይጎዳችኋል፣ ይገላችኋል ካለ ያንን ነገር ከማድረግ ማንም አይከለክለው። አላህ ሱብሓነሁ ወተዓላ ይጠብቃችኋል፣ ማንም አይጎዳችሁም ካለ ደግሞ ማንም ሊጎዳችሁ አይችልም። በአሁኑ ሰዓት ብዙዎቻችን የሰዎች ማግኘት፣ የጓደኞቻችን መብለጥ፣ የጓደኞቻችን መደሰት ለእኛ ክፋትን ይዞ በመምጣት እነሱ ላይ ጉዳትን ለማድረስ እንሞክራለን። ነገር ግን አላህ ሱብሓነሁ ወተዓላ በእነሱ ላይ እስካልወሰነው ድረስ ልንጎዳቸው አንችልም። በተቃራኒው ደግሞ ሰዎች ይጎዱናል፣ ሰዎች እንዲያደርጉናል ብለን እንፈራለን። አላህ ሱብሓነሁ ወተዓላ እስካላዘዘብንም ድረስ እነዛ ሰዎች ምንም ነገር በእኛ ላይ ማድረግ አይችሉም። ሐስቡነላህ ወኒዕመል ወኪል። አላሁ አክበር።